ሰላም ጤና ይስጥልኝ። እንኳን ወደ ኖቫቴክ በሰላም መጣችሁ። ዛሬ እጅግ በጣም አስፈላጊ በሆነ ጉዳይ ላይ እናወራለን። ብዙዎቻችሁ እንደምታውቁት ፔይፓል በኢትዮጵያ ውስጥ ያስቸግራል። ዋናው ምክንያት ደግሞ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ቁጥጥር ሕግ ነው። ከፔይፓል ቀጥታ ገንዘብ ለመቀበል ቅድሚያ ከሀገሪቱ የባንክ ስርዓት ጋር መገናኘት አለበት። በአሁኑ ወቅት ኢትዮጵያ ውስጥ ሆነን ፔይፓል ከፍተን ገንዘብ መላክ ብንችልም ከውጭ ሀገር ክፍያዎችን መቀበል ግን ትልቅ ፈተና ነው። በዚህ ቪዲዮ ያንን ችግር እንዴት እንደምንቀርፍ አሳያችኋለሁ። ይህንን ቪዲዮ ላይክ በማድረግ ብዙዎች ጋር እንዲደርስ አድርጉ። እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ፔይፓል አካውንት አከፋፈት እንሄዳለን። ክሮም ከከፈታችሁ በኋላ paypal.com/ls በማለት ሰርች አድርጉ። paypal.com ብላችሁ ከገባችሁ ከኢትዮጵያ መሆናችሁ ስለሚታወቅ የምትከፍቱት ፔይፓል አካውንት ገንዘብ መላክ እንጂ መቀበል አይችልም። እኛ የምንፈልገው ቬሪፋይድ የሆነ ገንዘብ መላክም መቀበልም የሚችል ፔይፓል አካውንት ነው። ስለዚህ paypal.com/ls በማለት ሰርች እናደርጋለን። እንዲህ ስናደርግ የሌሴቶን አድራሻ መሙላት አለብን ማለት ነው። ኢንተርፌሱ ይህንን ይመስላል። በላይ በኩል ሳይን አፕ የሚለውን ክሊክ እናደርጋለን። ሁለት አይነት አካውንት አለ። የመጀመሪያው ፐርሰናል አካውንት ነው። ይህ አካውንት በብዛት ኦንላይን ሾፒንግ እና ለጓደኞች ገንዘብ ለመላክ የሚያገለግል ነው። በኢትዮጵያ ሁኔታ በዚህ አካውንት ገንዘብ መቀበል አይቻልም። ስለዚህ ፍሪላንሰር ለሆናችሁ ሰዎች ይሄኛው አካውንት አይመከርም። ሁለተኛው ደግሞ ቢዝነስ አካውንት ይባላል። ዋናው ጥቅሙ ክፍያዎችን ከተለያዩ ሰዎች እና ድርጅቶች መቀበል ይችላል። በዚህ ቪዲዮ ቢዝነስ አካውንት እንዴት እንደምትከፍቱ አሳያችኋለሁ። ቢዝነስ አካውንት የሚለውን ከመረጥን በኋላ ኮንቲኒው እንላለን። ፈርስት ኔም ላይ የመጀመሪያ ስማችሁን አስገቡ። ላስት ኔም ላይ የአባታችሁን ስም አስገቡ። ካንትሪ ከሌሴቶ ወደ ኢትዮጵያ ቀይሩ። ከዛ ፎን ነምበር የሚል ቦታ ላይ ከዚህ በፊት ፔይፓል አካውንት ያልከፈታችሁበትን ስልክ ቁጥር አስገቡ። አክቲቭ የሆነ ኢሜይል አድሬስ እዚህ ቦታ ላይ አስገቡ። ኢሜይሉ ከዚህ በፊት በሌላ ፔይፓል አካውንት ላይ ያልተመዘገበ መሆን አለበት። ከዛ ፓስወርድ አስገቡ። ፓስወርድ ስታስገቡ ከ8 ካራክተር በላይ መሆን አለበት። አፐር ኬስ እና ሎወር ኬስ የቀላቀለ መሆን አለበት። እንዲሁም ቁጥርና ሲምቦል መኖር አለበት። ከዛ እዚህ ቦክስ ላይ ቲክ አድርጉ። ከጨረሳችሁ በኋላ አግሪ ኤንድ ክሬት አካውንት የሚለውን ክሊክ አድርጉ። ኮንፈርሜሽን ኮድ ስልካችን ላይ ይላካል። ያንን ኮድ እዚህ ቦታ ላይ ያስገቡ። ከዛ ሰሚት የሚለውን ክሊክ አድርጉ። አክቲቬት ዩር አካውንት የሚል ይመጣልናል። ሌትስ ጎ የምትለውን ክሊክ እናደርጋለን። ቅድም በቢዝነስ አካውንት ስለገባን አሁንም ቢዝነስ የሚለውን እንመርጣለን። ቢዝነስ ታይፕ ያስመርጠናል። ዝም ብለን ፕራይቬት ኮርፖሬሽን እንላለን። ከዛ ኔክስት እናደርጋለን። ሌጋል ቢዝነስ ኔም እዚህ ቦታ ላይ እንሞላለን። ትሬዲንግ ኔም ይጠይቀናል። ከላይ ዩዝ ዩር ሌጋል ቢዝነስ ኔም የሚለውን ቲክ ስናደርግ ቢዝነስ ኔሙን አውቶማቲካሊ ይሞላልናል። ቢዝነስ ሬጅስትሬሽን ነምበር ኦፕሽናል ስለሆነ እናልፋለን። ከረንሲ ባለበት እንተዋለን። ፕሮዳክት ወይም ሰርቪስ ያስመርጠናል። ከነዚህ ውስጥ አንዱን እንመርጣለን። ቢዝነስ ዌብሳይት አላችሁ ወይ ይላል። ኖ ብለን እናልፋለን። ቢዝነስ ፎን ነምበር ይጠይቀናል። ከቅድሙ ጋር ተመሳሳይ ስልክ መሙላት እንችላለን። ከፈለግን ሌላ ስልክም መሙላት እንችላለን። አሁን ቢዝነስ አድሬስ ይጠይቀናል። ይሄ ወሳኝ ቦታ ነው። እዚህ ቦታ ላይ የምንሞላው የሌሴቶ አድራሻ መሆን አለበት። 10 የሌሴቶ አድራሻ ቴሌግራም ላይ ያስቀምጥላችኋለሁ። ከነዛ ውስጥ አንዱን በመምረጥ እዚህ ቦታ ላይ መሙላት ነው። አድሬስ ላይን 1 እንሞላለን። ከዛ አድሬስ ላይን 2 እንሞላለን። በመቀጠል ሲቲ እንሞላለን። ከዛ ስቴት ወይም ሪጅን እንሞላለን። በመጨረሻ ፖስት ኮድ እናስገባለን። ከጨረስን በኋላ ኔክስት የሚለውን ክሊክ እናደርጋለን። ኮንፊርም የሚለውን ክሊክ እናደርጋለን። ወደ ታች ዝቅ ስናደርግ what is your residential address ብሎ ይጠይቀናል። ከላይ ያለችውን ቦክስ ቲክ ስናደርግ ቢዝነስ አድሬስ ላይ የሞላነውን አውቶማቲካሊ በራሱ ያስገባልናል። ከዛ ኔክስት እናደርጋለን። ዴት ኦፍ በርዝ ረስተን ነበረ፣ ስለዚህ ወደ ላይ ተመልሰን እንሞላለን። ከዛ ኔክስት እናደርጋለን። እንደዚህ ኮንግራትስ ብሎ ያመጣልናል። ከዛ ጎ ቱ ሆም ፔጅ እንላለን። ፔይፓል አካውንታችን ይህንን ይመስላል። አሁን ደግሞ እንዴት ፔይፓል አካውንታችሁን አክቲቬት እንደምታደርጉ አሳያችኋለሁ። እዚህ ቦታ በመምጣት ኮንፈርም ዩር ኢሜይል የሚለውን ክሊክ አድርጉ። ከዛ በዚህ በኩል ኮንፈርም የሚለውን ክሊክ እናደርጋለን። ኮንፈርሜሽን ሊንክ ኢሜይላችን ላይ ይላክልናል። ወደ ኢሜይል በመሄድ ኢንቦክሱን እንከፍታለን። ከዛ ክሊክ ሂር ቱ አክቲቬት ዩር አካውንት የሚለውን እንጫናለን። ኮንቲኒው የሚለውን ክሊክ እናደርጋለን።
በዚህ ሁኔታ ፔይፓል አካውንታችሁን አክቲቬት ታደርጋላችሁ። ከላይ ባላንስ ያሳየናል። ገና አዲስ ስለከፈትን ባላንሱ 00 ነው። ሆም ፔጁ ይህንን ይመስላል። አክቲቪቲ ጋር በመሄድ ሁሉንም ትራንዛክሽን እዛ ማግኘት እንችላለን። ምንም ትራንዛክሽን ስላላደረግን ባዶ ነው። ከዛ ፔይ ኤንድ ጌት ፔይድ የሚለው ጋር በማምጣት ፔይመንት ላይ ክሊክ ስናደርግ ያለንን ባላንስ እና ከረንሲ እናገኛለን። እንዲሁም ከኢትዮጵያ ውጭ ከሆነን ካርድ ሊንክ ማድረግ እንችላለን። ገንዘብ መላክ ከፈለግን ሰንድ ፔይመንት የሚለውን ክሊክ እናደርጋለን። ከዛ የምንልክለት ሰው በስም፣ በዩዘር ኔም፣ በኢሜይል እና በሞባይሉ ሰርች በማድረግ ማግኘት እንችላለን። ሌላው ፔይ አውት ነው። ፔይ አውት ላይ ክሊክ ስታደርጉ ወደ ሄልፕ ሴንተር ሪዳይሬክት ያደርጋቸዋል። እዚህ ደግሞ ከስተመር ሰፖርት ኮንታክት ማድረግ ትችላላችሁ። በአጠቃላይ ጥያቄ የሚሆንባችሁም ማየት ትችላላችሁ። ሌላው ሆም ላይ ሴንድ መኒ የምትለውን ክሊክ በማድረግ ገንዘብ መላክ ትችላላችሁ። ገንዘብ ስትቀበሉ ደግሞ ለሚላክላችሁ ሰው ኢሜይል አድሬሳችሁን ትልካላችሁ። ኢሜይል አድሬሳችሁ በሌላ በኩል ፔይፓል አካውንታችሁ ነው ማለት ነው። ገንዘቡ ሲገባላችሁ እዚህ ቦታ ላይ ባላንሱን ታያላችሁ። በዚህ መንገድ በኢትዮጵያ ውስጥ የሚሰራ ፔይፓል አካውንት መክፈት ትችላላችሁ። መክፈት ያስቸገራችሁ በቴሌግራም አናግሩኝ፣ እኔ እከፍትላችኋለሁ። የኔ ቴሌግራም ዩዘር ኔም ዲስክሪፕሽን ስር አስቀምጥላችኋለሁ። ቪዲዮውን ከወደዳችሁ ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።